ሰላም የአርት ኦፍ ዳይኒንግ ፋሚሊ እንደምንከረማችሁ፣ ዛሬ በአዲስ ቪዲዮ ተከስተናል። ዛሬ ደግሞ ፍላፍሊ ፓንኬክ እናያለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ወደ አሰራሩ እንሄዳለን። እሺ እዚህ ጋር 2 እንቁላል አዘጋጅቻለሁኝ። አስኳሉንና ነጩን ፓርት እለየዋለሁ ማለት ነው። መጀመሪያ አስኳሉ ላይ ግማሽ ኩባያ ወተት፣ ሩብ ኩባያ ስኳር ወይም ደግሞ 3 ማንኪያ አድርገን አንድ ላይ እንመታዋለን። በደንብ እስኪዋሃድልን ድረስ እንደዚህ እንመታዋለን ማለት ነው። ሩብ ኩባያ ዘይት፣ 1 ኩባያ ዱቄት እና 1 ማንኪያ ቤኪንግ ፓውደር አድርጌያለሁ እዚህ ጋር። በጣም ቆንጆ እንዲሆንልን ፍላፍሊ ፓንኬካችን አሪፍ እንዲሆንልን ስቴፑን ጠብቀን ነው ሊጡን ማዘጋጀት ያለብን ማለት ነው። ብዙ ጊዜ የምንሰራው ስቴፕ ፓንኬክ ስንሰራ ስቴፑን ስለማንጠብቅ እንደምናስበው ቆንጆ አይሆንልንም። ይሄ እንደዚህ ካዋሃድኩኝ በኋላ ነጩን ፓርት ደግሞ አዘጋጃለሁ። 1 ማንኪያ ስኳር፣ ከዛ መተዋለሁ በማሽን። እንደዚህ በደንብ ፓወሩን ጨምሬ በደንብ ክሬም እስከሚሆን ድረስ እመተዋለሁ። ይበቃዋል። ትንሽ ትንሽ እያደረኩኝ ከዚህኛው ጋር አቀላቅለዋለሁ ማለት ነው። በጣም ከወፈረባችሁ የአስኳሉ ፓርት ወተት መጠቀም ትችላላችሁ። ተወሰነ ወተት መጨመር ትችላላችሁ። የቀረውንም እንደዚህ እጨምራለሁ ማለት ነው። ቀስ እያላችሁ ነው እዚህ ጋር ማዋሃድ ያለባችሁ፣ መምታት ምናምን የለባችሁ ማለት ነው። ቀስ አድርጋችሁ በዚህ መንገድ ነው ማዋሃድ ያለባችሁ። እንደምታዩት ቆንጆ ሆኖ ተዋህዶልኛል። አሁን ይበቃዋል። መጥበሻዬን እጥድና ትንሽ ዘይት አድርጌ መጋገር ጀምራለሁ ማለት ነው። ከፍ ያለ መጥበሻ ላይ 2-3 እያደረጋችሁ መጋገር ትችላላችሁ። እሳቱ በጣም መብዛት የለበትም፣ መካከለኛ ሙቀት ነው ማድረግ ያለብን። ደርሶልኛል አንደኛው። እንግዲህ ሁሉንም በዚህ መልኩ ጋግሬ ጨርሻለሁ ማለት ነው። እንዴት እንደሚያምር በጣም ቆንጆና ውስጡ
ሶፍት የሆነ ፓንኬክ ሰርተናል ማለት ነው። ሁላችሁም በቤታችሁ ሰርታችሁ ሞክሩት። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር ማድረጋችሁ እንዳይረሳ። ከላይ እኔ ማርን የተጠቀምኩት የተለያዩ ሴራፒ፣ ቸኮሌት ሴራፒ መጠቀም ትችላላችሁ። እንደወደዳችሁ ተስፋ አድርጋለሁ። በሌላ ቪዲዮ እስከምንገናኝ ቸር እንሰንብት። ባይ ባይ።